ቶች ሆናችሁ ባለትዳር ወንድ የምታወሩ ሴቶች ነገ ደግሞ አንቺ ባለትዳር ሆነሽ ያንቺን ደግሞ ሌላ ሰው እንደምታወራ እግዚአብሔርን ፍሪና ተጠንቀቂ ተባብለናል። ወንዶችም ሆናችሁ ባለትዳር መስላ ከታየች ካጠገቧ ጥፋ ብያለሁ። በረከትህን እንዳታጠፋብ ይመጣሉ። ሰይጣን ይዞ ይመጣል። የምትፈልገውን መስፈርት የምትፈልገውን ነገር የምታሟላ ሴት ይዞ ይመጣል። ከዛ በኋላ የቤትህን በረከት የቤትህን ሰላም ይነጥቃል። እዚህ አካባቢ ያላችሁ በዚህ ሚዲያም የምትከታተሉ ሰዎች ካላችሁ ባለትዳር መሆኑን ካወቅሽ ካጠገቡ ጥፊ። ከዚህ በፊት አንድ ሴት ነግሬያችኋለሁ። የገዛ እህቷ ባሏን ቀማችባትና የአንድ ደብዳቤ ጻፈችላትና ያቺ ሴት ራሷን አጠፋች። ምንድነው ደብዳቤ ጻፈችው? እኔ በህይወት ዘመኔ ጭምት ሴት ነኝ፣ ወንድ አልግባባም። በልጅነቴ በ18 ዓመቴ ማቀው ባለቤቴ ነው፣ አግብቼው 4 ልጅ ወልጄ ነው የምኖረው። አንቺ ደግሞ ልጅ ነሽ፣ ከኔ በላይ ቆንጆ ነሽ፣ በዛ ላይ እህቴ ነሽ። ይሄ እኔ ትዳር ነው እና ትዳሬን እንደቀማሽ እግዚአብሔር ህይወትሽን ይቀማሽ፣ እኔን ትዳር እንደነሳሽኝ እግዚአብሔር ህይወት ይንሳሽ እና ልጅ አትውለጂ፣ ከወለድሽ ደግሞ ልጅሽ አይደግ እና በሰማይም በምድርም አንቺ ረግሜሻለሁ። እግዚአብሔር ገሃነም እሳት እዚህ ምድር ላይ ካለ እግዚአብሔር በምድርም ገሃነም ያሳይሽ፣ በሰማይም ገሃነም ያሳይሽ። እኔ ልጆቼን ጥዬ ራሴን ለማጥፋት እንዳረክሽኝ አንቺን በምድር እንደዚህ ተሰቃይተሽ ሙቺ ብላ ደብዳቤ ጽፋላት ራሷን አጠፋች። ያቺ ሴት አንዴ ሞታለች፣ በየቀኑ ነው የምትሞተው። እንግዲህ እስካሁን ያማከርናት አይምሮዋ መመለስ አልቻለም። ስለዚህ ባለትዳር ሰው ጋራ የሆነ ነገር የምትጀማምሩ ሴቶች እንደዚህ ቁጭ ብላ ታለቅሳለች። ያቺ ምስኪን 4 ልጅ 5 ልጅ 6 ልጅ ይዛ በተለይ ቤተክርስቲያን ክርስቲያኖች ከሆነ የትም ሃይማኖቱ ነው የባለትዳር ሰው በነገራችን ላይ በኢትዮጵያ ህገ መንግስት ደግሞ ወንጀል ነው። ምንድነው? በየጊዜው ማወራው በጣም ሲበዛ ብዙ ሚሊዮን ሰው ህይወታቸው ስለተበላሸበት ነው። ስለዚህ ባለትዳር ሰው አጠገባችሁ ካለ እንዳታወሩ፣ ከዛ ርቃችሁ ሂዱ። ባለቀ ሰዓት ለምን አታውቁ? አንተም ወንድ ከሆንክ ይሄ እርግማን ላንተ ቤት ነው ያለው ማለት ነው። ስለዚህ እግዚአብሔር ቸር ነው፣ ላንተ 1000 ነገር አለ። ስለዚህ የሰው ነገር አትመኙ። እሺ፣ የባልንጀራህን ሚስት ምን አትበል፣ የወንድምህን ሚስት ምን አትበል፣ አትመኝ። ቅዱስ ዮሐንስ በምንድን ነው የሞተው? ለሱ የማይገባውን ስለነገረው እኮ ነው። ያችን ሚስት ልታገባ አይገባም ያልተፈቀደልህ ነገር ነው ስላለ ነው ለሞት የበቃው። ስለዚህ በተለይ እናንተ ክርስቲያኖች ይሄን ነገር ብትጠነቀቁበት ጥሩ ነው። ከዛ ውጪ ምንድነው የሚለው? የሃይማኖት ልዩነት እርግጠኛ ነኝ እዚህ ውስጥ ሊኖር ይችላል ላይኖር ይችላል። የሃይማኖት ልዩነት ሐሳብ ላይ ራሱ የሚመጣ አይደለም። እስከ ዛሬ ድረስ ምናልባት ሚዲያውን የሚከታተሉ ሰዎች አሉ፣ ተጋብተው እየኖሩ ሊሆን ይችላል። እነሱ እየኖሩ ነው፣ ልጆች እያሳደጉ ልጆቻቸውን ያሳድጉ። ከዚህ በኋላ ግን የምታስቡ ሰዎች ካላችሁ፣ በመጥፎ አካሄድ እየሄዳችሁ ያላችሁ ካላችሁ በኋላ ላይ ህይወታችሁን ስለሚያበላሽ በሃይማኖት ያለችዋን በሃይማኖትሽ ያለውን ብትመርጡ፣ አለበዛ በራሱ ችግር ስላለው ቀጣይ ከጋብቻ በፊት ግንኙነት ነው ይላልና አንዱ የትዳር በረከት ከሚነሳው አንዱ ነገር እርሱ ነው። እግዚአብሔር በመጽሐፍ ቅዱስ ላይ ሴት ልጅ ከድንግልና ባለቤቷ ጋራ ህይወት እንድትለማመድ ነው መጽሐፍ ቅዱስ የሚፈቅዳት የሚያዝላት። ለሴት ብቻ ሳይሆን ለወንድ ልጅም ከድንግልና ሚስቱ ከመጀመሪያ ሚስት ጋራ ከልጅነት ሚስት ጋራ ደስ ይበል ይላል ነብዩ መጽሐፍ ቅዱሳችን። ስለዚህ በተቻለ መጠን የሰው ልጅ ከጋብቻ በፊት ክብሩን ጠብቆ፣ ምናልባት ማወራው ነገር ትንሽ ከበድ እንደሚል በተለይ በዚህ ዘመን ትንሽ ከበድ እንደሚል ያውቃለሁ። እውነታው ግን እሱ ነው። ስለሚከብድና ስለሚቀል ሳይሆን ከጋብቻ በፊት ህይወታቸውን የሚያረክሱ ሰዎች ከዛ በኋላ የበረከት ነገር አይኖራቸውምና ይሄንንም ትንሽ ተጠንቀቁ። ከዛ ውጪ ምንድነው የሚለው? ይሄ ምን መባባል መጠናናት ማለት ምን ማለት ነው? እንደው እጅ አውጥታችሁ አንድ ሁለት ሰው ከመለሰልኝ ቶሎ አጠራ አድርገን እንሂድ። የ6 ዓመት ልጅ ቀደመቻችሁ ምንድነው? እሺ እጅ ያወጣ ሰው አለ? መጠናናት ምን ማለት ነው? እንዴት ነው የምንተዋወቀው? እንጠናናው? እሺ ልመልስላችሁ፣ ሰዓታችን እንዳይሄድ አንዱ ስለ አንዱ ማወቅ። አንዱ ስለ አንዱ ምን ማለት? በደንብ ስለሷ ማወቅ፣ በደንብ ስለሱ ማወቅ። ምን ትፈልጋለች? ምን ትወዳለች? ቅድም እንዳልኳችሁ ቅዱስ ዮሐንስ አፈወርቅም እንደተናገረው ያ መጠናናት ከግንኙነት የዘለለ መንፈሳዊ አንድነት ለመፍጠር ጋብቻ መንፈሳዊ አንድነት ነው፣ መንፈሳዊ መግባባት ነው። ግን ያን አንድነት ለመፍጠር ምን መባባል? አንቺ ስለሱ ማወቅ፣ እሱ ስለ አንቺ ማወቅ። ሌላ ነገር ማወቅ አይደል፣ አንተ ስለሷ እሱ ስለ አንቺ ማወቅ። በሰው እድሜ ምን ማለት? እንግዲህ ይሄንንም ቅድም ለጥንቃቄ ያለው እነዚህ ስለሚጠቅማችሁ ነው ያስገባውባቸው። እንደው ረጅም አመት ድሮ 10 አመት 20 አመት ሰው ጠብቀኝ ማለት ይቻላል። እኔ አሜሪካን ሀገር የሚኖሩ ኢትዮጵያ ውስጥ ባላለኝ ብለው 10 አመት 12 አመት ቁጭ ብለው
አሁን 44 ዓመት ደርሷቸው መውለድ ሳይችሉ በየቀኑ የሚያለቅሱ ሴቶች ያውቃሉ። ቢሮ እንግዶቼ ስለሆኑ በየቀኑ ያለቅሳሉ። ለምን? እግዚአብሔር ይፍረድበትና እዛ ኢትዮጵያ ውስጥ ነው ያለው እንደዚህ ያርገው እድሜን አበላሽተው። ከዛ ውጪ ስለ ፍቅርና ስለ ትዳር ህይወት ማወቅ ወገኖቼ ስለምንገባበት ትልቁ ተመቃም ማወቅ በኋላ ላይ እንዳንሳሳት ሰውንም እንዳናሳስት ይረዳናል። ምንድነው ፍቅር? ፍቅር ማለት ምን ማለት? ትዳር ማለት ምን ማለት ነው? ሰው የሚያገባው ለምንድን ነው? ለሚወልደው ለምንድን ነው? ኃላፊነቱ ምንድን ነው? እዛ ውስጥ እንዴት በሰላም በፍቅር መኖር ይችላል? እሱ በጣም ወሳኝ። እንግዲህ ሰዓት ስለሄደ ነው ቶሎ መጠቅሰው። እናንተ ግን ትንሽ ወረቀት እየያዛችሁ የምትጽፉ ሰዎች አላችሁ። በደንብ ቤት ከገባችሁ ከሚስቶቻችሁ ጋራ በደንብ ተነጋገሩበት።